እነዚህ ከጀርባ የምትመለከቷቸው 3 ሰዎች ከተማ ውስጥ ልዩ እንቅስቃሴ ሲያደርጉ በእይታችን ውስጥ ገብተዋል። በከተማ ውስጥ በሚኖሩ ሰዎች ላይ ጥያቄን የሚፈጥር ወሬ እያሰራጩ ነው። አንድ ግልጽ ያልሆነ ነገር ከተማው ላይ መፍጠር እንደፈለጉ ይሰማኛል። እነዚህ ሰዎች ማን ናቸው? ምንስ ሊያደርጉ አሰቡ? ከጀርባቸው ማን ያለው? እነዚህን ጥያቄዎች መመለስ የእናንተ ኃላፊነት ነው። ሊያረጉት ካሰቡት ቀድመን በእጃችን አስገብተን እቅድና ዓላማቸውን እንመረምራለን። አለቃ ለእቅዳቸው የመረጡት ከኔት ይሄ ነው የሚባል መረጃ የለኝም። ይሄን እኮ ማጣራት ያንተ ኃላፊነት ነው። ስለነዚህ ሰዎች የተወሰነ ግልጽ ላድርግላችሁ። ይሄ የምትመለከቱት መርዕድ ታዬ ይባላል። አንባቢ ነው፣ ንቁና ቀልጣፋ ነው። እቺ ደግሞ ቅድስት ደጀኔ ትባላለች። ሞልቃቃና ቀልቃላ ቢጤ ነች፣ ግን በጣም ብልህ ነች። እቺ ደግሞ ቲና ገብሩ ትባላለች። የዘመኑ ሶሻል ሚዲያ ማለትም ቲክቶክ የሚባለውን ነገር የምትጠቀም ቀለል አድርጋ ህይወትን የምትኖር ሴት ነች። ከእናንተ የምጠብቀው መገመት አይከብዳችሁ። ስትፈልጉ ደካማ ጎናችሁን ተጠቅማችሁ ወይንም ደግሞ በኃይል ወደዚህ ይዛችሁልኝ ነው። ሄሎ ሄሎ፣ ወይዬ ደህና ነኝ። እንዴት ነሽ? አለሁልሽ። ፕሮግራም እኮ ልጋብዝሽ። አይመችሽም በዛ ቀን? I don't know girl. እኔ ጀስት ይመችኝ አይመችኝ እርግጠኛ አይደለሁም። ኧረ እንደምንም አመቻችልኝ። እናያለን እስቲ። እኮ አመቻችተሽ በቃ ነው ታገኝሽ ታውቂያለሽ። በቃ እሺ፣ ጥሩ እሺ። How dare you man? Hey. ወይ ቤትዬ ያለሁልሽ ጠፍተሻል አንቺ ራሱ። አዎ ያ ነገር በቅርቡ አንድ ቪዲዮ ሰራላችኋለሁ። ሰዓቱንም ሁሉንም አንድ ቪዲዮ ሰርቼ ለቀቅኩ። ተከታተሉን፣ እዚሁ ቲክቶክ ላይ ነው የምለቀው። ሰሞኑን በከተማ ውስጥ የምታደርጉትን እንቅስቃሴ እያየው ነው። የሆነ ለማድረግ የምትፈልጉት ነገር እንዳለ ጭምጭምታ ይሰማኛል። ነሐሴ 2 ምንድን ነው ያለው?